ባለጠጋ ዘመድ ቢኖራችሁ ገንዘብ ሰጥቶ ነው አይደል የሚያስደስታችሁ ራሱን ሰጥቶ የሚያስደስታችሁ ባለጠጋ ዘመድ አላችሁ በእውነት እግዚአብሔር ግን በሱ በራሱ ነው እንድንደሰትበት የሚያደርገን በእግዚአብሔር ፊት ቆመን ቢሆን ኖሮ ትናንትና ይሄ መቅሰፍት ይመጣ ነበር በእግዚአብሔር ፊት ቆመን ቢሆን ኖሮ በመቅደሱ ትይዩ ቆመን ቢሆን ኖሮ በእውነት ይሄ ጦርነት ይመጣ ነበር አንዱ አንዱን እንዲጠላው ነበር ይገፋው ነበር በምንድነው ያገለገላችሁ ቢላችሁ እግዚአብሔር በምንድነው ያገለገላችሁት አሮጌውን ሰማይ አሮጌውን ምድር አሳልፎ አዲስ ሰማይ አዲስ ምድር እኮ ነው የሚሰጠን በጎ ንግግራችንን ብቻ ይዞ ማለት ነው አንደበትን የሚያክል መክሊት ግን እንከስርበታለን እናተርፍበታለን ተብሎ ተሰጠን ህይወታችንን በየቀኑ እናጎድልበታለን መልካሙን ጠባያችንን መልካሙን ግብራችንን የከሰርነው አሁን አትርፈናል ማለት ይቻላል በእውነት በትዳሩ ያተረፋል እንደው በኑሮ ያተረፈ ሰው አለ በድንግልናው ያተረፈ ሰው አለ በክህነቱ ያተረፈ ካህን አለ በመምህርነቱ በትምህርቱ ያተረፈ መምህር አለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ኦ ገብርኤል ወመመን ዘመውሁድ መይመነ ኮንከ ዲበ ብዙ ሰይመከ ባውስተሳው ለግዚከ ወደ ጌታህ ደስታ ግባ በሚል ርዕስ ትምህርታችንን እንጀምራለን የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ያለው የመጽሐፍ ቅዱስ ክፍል የትምህርታችን መነሻ እናደርጋለን የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሁንልን ዛሬ ገብርኄር ተብሎ የሚጠራው ሳምንት ላይ የምንገኘው ጾሙ ከተጀመረ ነው 6ኛው ሳምንት ላይ ደርሰናል 6ኛው እሁድ ላይ በዚህ ቀን መጠሪያው በቤተክርስቲያን ስያሜ ገብርኄር ወይም በጎ ባሪያ ማለት ነው ታማኝ አገልጋይ ማለት ነው በዚህ ስም እንዲጠራ በተደረገው ዕለት ነው የምንገኘው ዛሬ በዚህ ዕለት የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ እስከ 30 ድረስ ያለው ነው እሱን አሰማችሁና ወደ ትምህርት ይገባል መንገድ እንደሚሄድ አገልጋዮችን ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለያንዳንዱ እንደ ችሎታው ላንዱ 5 ላንዱ 2 ላንዱም 1 ሰጠና ወዲያውኑ ሄደ ያ 5 መክሊት የተቀበለውም ሄደ ነግዶም ሌላ 5 መክሊት አተረፈ እንዲሁም 2 የተቀበለው ሌላ 2 አተረፈ 1 መክሊት የተቀበለው ግን ሄዶ ምድርም ቆፈረና የጌታውን ወርቅ ቀበረ ከብዙ ጊዜም በኋላ የነዚህ አገልጋዮች ጌታ ተመልሶ ተቆጣጣራቸው 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጠኝ ነበር እነሆ ሌላ 5 መክሊት አተረፍ ብሎ 5ቱን መክሊት አስረከበ ጌታውም መልካም አንተ የታመንክ በጎ አገልጋይ በጥቂት የታመንክ ስለሆንክ በብዙ ሾመሃለሁ ወደ ጌታ ደስታ ግባ አለው 2 መክሊት የተቀበለው መጥቶ አቤቱ 2 መክሊት ሰጠኝ አልነበረምን እነሆ ሌላ 2 መክሊትን አተረፍኩ አለ ጌታውም መልካም አንተ የታመንክ በጎ አገልጋይ በጥቂቱ የታመንክ ስለሆንክ በብዙ ሾመሃለሁና ወደ ጌታ ደስታ ግባ አለው 1 መክሊት የተቀበለው መጣና እንዲህ አለ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ ስለፈራሁ ሄድኩና መክሊትህን በምድር ውስጥ ቀበርኩ እንግዲህ እነሆ መክሊትህ ጌታውም መልሶ አለው አንተ ክፉና ሰነፍ አገልጋይ እኔ ካልዘራሁበት የማጭድ ካልበተንኩበትም የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን ገንዘቤን ለለዋጮች መስጠት በተገባህ ነበር እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድኩ ነበር ከዚያም የቆሙትንም እንዲህ አላቸው ይህን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት ላለው ሁሉ ይሰጡታልና ይጨምሩለታል ለሌለው ግን ያንኑ ያለውን ይወስዱበታል ክፉውን አገልጋይ ግን
ለቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት ብሎ አዘዛቸው። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለውን ነው ያነበብኩላችሁ። የዕለቱ ታሪክ ይህን ይመስላል። እንግዲህ ምዕመናን የትምህርታችን መነሻ ያደረግነው ወደ ጌታ ተድላ ደስታ ግባ የሚለውን ነው። ይህን አምላካችን መድኃኒታችን ኢየሱስ ክርስቶስ ለታማኝ አገልጋዮቹ ለታማኝ ባሮቹ የሚያሰማቸው የመጨረሻ ቃል የመጨረሻ የደስታ ንግግር እንደሆነ እንመለከታለን። በነጋዴ አምሳል ራሱን መስሎ ይነግራቸዋል። መንግስተ ሰማያትንም ወይም ክርስትናን በመክሊት መስሎ ያስተምራቸዋል። እነዚህ ሰዎች ሶስት አይነት ናቸው። 5 ሊቀበል የሚገባው ሰው አለ፣ 2 መክሊት ሊቀበል የሚገባው ሰው አለ፣ 1 መክሊት ሊቀበል የሚገባው ሰው ደግሞ ነበር። ሰውየው ባለጸጋ ነው። ለእያንዳንዱም እንዳለው መጠን ሳይሆን የሰጣቸው እንደያቅማቸው ነው የሰጣቸው። ወለላሉ ባምጣና ይክቡ ወሃቦም ለእያንዳንዳቸው እንደ አቅማቸው እንደ መጠናቸው ሰጣቸው ይላል። ለሱ ያለው ነገር ብዙ ነው። ነገር ግን እነሱ እንደሚችሉት እንደ ችሎታቸው እንደ አቅማቸው በመጠናቸውና በልካቸው ሰጣቸው። እነዚህ ሰዎች ስጠን ብለውትም አይደለም፣ ሊሰጣቸው ስለወደደ እንዲሁ የሰጣቸው ናቸው። ባይሰጣቸው ነግደው የሚያተርፉበት ገንዘብ ስለሌላቸው ለሽልማት የሚያበቃ ምንም ነገር አይኖራቸውም ማለት ነው። ስለዚህም አሰበ፣ ይህ ነጋዴ በጎ ቸር ነጋዴ ነውና አስቦ ከባሮቹ መካከል 3ቱን ጠርቶ ሰጣቸው። ወጸዋ ምርቱ ባሮቹን ጠራይ ባሮቹን ጠርቶ እንኩ ሰዱ ብሎ ሰጣቸው። እያንዳንዳቸው ያውቃቸዋልና ምን ያክል እንደሚችሉ፣ ምን ያህል መስራት እንደሚችሉ፣ ምን ያህል ማትረፍ እንደሚችሉ፣ ምን ቢሰጣቸው አትርፈው እንደሚወጡ ስለሚያውቅ እሱ ባወቀ በልካቸውና በመጠናቸው ነው የሰጣቸው። ሲቀበሉ እሺ ብለው ተቀብለው ማንንም በመቀበል ጊዜ ያንጎራጎረ ሰው አልነበረም። ተቀብለው ከሄዱ በኋላ ግን ወደ ስራ የገባለ ወስዶ መክሊቱን ያለ ስራ ያስቀመጠ ሰው ደግሞ ነበር። እንደነገርኳችሁ 3 አይነት ናቸው። ባለ 5 መክሊት፣ ባለ 2 እና ባለ 1 መክሊት ነው የነበሩት። በየደረጃቸው ነው የተሰጣቸው። ቅድም ስንሰማው እንደነበረ ወንጌሉ ላይ እነዚህ ሰዎች በመቀበል ጊዜ እሺ ብለው ተቀብለው ሄደው ወደ ስራ ሲገቡ ረድቷቸው እግዚአብሔር 5 መክሊት የነበረው ሰው ወጥቶ ወርዶ ሌላ 5 መክሊት አተረፈና ለጌታው የሚያስረክበው ነገር አለ። 2 መክሊት ያተረፈው በመውጣቱ በመውረዱ ሌላ 2 መክሊት ያተረፈ 4 አደረገ ማለት ነው። ባለ 1 መክሊት ግን ሲቀበል እንደ ባለ 5ቱ እንደ ባለ 2ቱ አብሮሽ ብሎ ተቀበለ። ተቀብሎ ከሄደ በኋላ ግን ክፉ ሐሳብ መጣበት። ሌባ ቢቀማኝ፣ ወንበዴ ቢቀጠቅጠኝ፣ ሌባ ቢሰርቀኝ ከምን አምጥቼ ከፍለዋለሁ ብሎ በሻሽ ጠምጥሞ ወስዶ ያችን አንዷን መክሊት ቀብሮ አስቀመጣት። ባለቤቱ ያበደረው ሰው ገንዘቡን ሊቆጣጠር መጣ። ሊቆጣጠራቸው ጀመረ ነው የሚለው። ልብ በሉ፣ ሊቆጣጠራቸው ጀመረ። ገንዘባቸውን አይደለም ሊቆጣጠረው፣ እነሱን ራሳቸውን ሊቆጣጠራቸው ጀመረ። ተጠሩና ሲመጡ ባለ 5 መክሊቱ እግዚኦ
ሐምሰ መካሌ ወሀብከኒ ወነዋ ሐምስ መካሌ ለረባይ ኩዲበው አቤቱ እነሆ 5 መክሊት ሰጥተኸኝ ነበር ሌላ 5 መክሊት ያተረፍኩትን እነሆ ብሎ አንዱንም ሳያስቀር ያተረፈውን ሙሉ በሙሉ ለባለቤቱ አስረከበ። የባለቤቱ ገንዘብ ነውና እነሆ ገንዘብ ብሎ ገንዘቡን መለሰ። አንተ ታማኝ አገልጋይ በጥቂቱ ስለታመንክ በብዙ ሾመሃለሁና ጌታ ተድላ ደስታ ወደሚያደርግበት ግባ አለው። ተሾም ተሸለም ማለቱ ነው። ባለ 2 መክሊቱም በተራው መጣና 2 መክሊት ሰጥተኸኝ ነበር 2 መክሊት አትርፌያለሁ እነሆ ብሎ አቀረበ። እሱንም እንደዚያው አለው። አንተ የታመንክ በጎ አገልጋይ በጥቂቱ ታምናልና በብዙ ሾመሃለሁ ጌታ ተድላ ደስታ ወደሚያደርግበት ገነት መንግሥተ ሰማያት ግባ ተሾም ተሸለም ብሎ ፈቀደለት። ባለ 1 መክሊት መጥቶ ሲቀበል ያልተናገረውን ነገር አሁን መናገር ጀመረ። ሲናገር ሲጀምር ንግግሩ በመልካም ነው የጀመረው። እንደነዚህ አይኖቹ ሁሉ እግዚኦ አቤቱ ብሎ ጀመረ። አክብሮ በጥሩ ቃል ጀመረው። ግን ቀጥሎ የተናገረው የማይገባ ቃል ነበር። አንተ ጨካኝ ሰው እንደሆንክ አውቃለሁ። ያልዘራውን ታጭዳለህ፣ ያልመተንከውን ተሰበስባለህ። ወንበዴ ቢቀጠቅጠኝ ቢቀማኝ ሌባ ቢሰርቀኝ ብዬ በሻሽ ጠቅልዬ ቀብለልክዋ ወአንወርክዋ ውስጥ ሰበኔ ጠቅልያ አንወርኳት። 1 መክሊት ሰጠኝ ነበረ ይሄው መክሊት ብሎ አንዷን መክሊት ይዞ ቀረበ። ባለቤቱ ምን አለው? ታምረኒኑ ከመድሩክ በይሲያን አርር ዘይዘራይኩ ዋስተጋብ ዘይዘራውኩ ያልበተንኩትን የመሰብስብ ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩ ታውቃለህ። መክሊቱን በጊዜው በመለስክልኝ ነበር ወመጽሔ ማስተገበርኩ ወለለ በረዴ ለሌሎች ሰጥቼ ባሰራውበት ባስነገርኩበት ነበር። ስለዚህ አለ እዚያ የቆሙትን ሰዎች ከዚህ ክፉ ባሪያ ወስዳችሁ ያንን መክሊት ለባላሰሩ ስጡት። ስመለዘው ይሁንጎ ወለዘሳር ወለይ ቦያ ይዱጎ ላለው ጨምሩለታል ለሌለው ግን ያንኑ ያለው ይቀሙታልና የነንም ክፉ አገልጋይ ሰድጎ ሀባሎ በካዩ አቀይስነ ለቅሶና ጥርስ ማፋጨት ወዳለበት ጽኑ የመከራ ስፍራ ውሰዱና በውጭ ጣሉት ብሎ ፈረደበት ይላል። የተወደዳችሁ እግዚአብሔር ቤተሰቦች በነጋዴ መሰለው ራሱን ነው። ነጋዴ እንደ ምድር ነጋዴዎች ያለ አይደለ ቸር ነጋዴ ነው ይሄ ነጋዴ እንደምትመለከቱት። ምክንያቱም ለባለጠጎች አይደለም ገንዘቡን የሰጠው ለባሮቹ ነው የሚለው። ባሮቹን ጠርቶ ሰጣቸው ነው የሚለው። አንዱን ካንዱም አለየም ያልሰጠው ሰው የለም ከባሮቹ መካከል። ለዚህም ነው መጽሐፍ ጸዋ አግብርቲው ነው የሚለው። አግብርቲው አይደለም ከባሮቹ መካከል ሳይሆን ባሮቹን ጠርቶ ሰጠ ነው የሚለው። ለሁሉም ሰጣቸው በአንጣነ ይክሉ ሲሰጥም እንዳቅማቸው እንደልካቸው ነው። እኔ ምን አገባኝ እነሱ ይጨነቁበት አላለም። ችሎታቸውን ልካቸውን አቅማቸውን አይቶ ነው የሰጣቸው። እንደልካቸው እንደመጠናቸው ይስሩ ይነግዱ ብሎ ምክንያቱም እንዲያተርፉ እንጂ እንዲከስሩ አይፈልግምና። ስለዚህም በአቅማቸው በልካቸው በመጠናቸው እንዲሰሩበት እሱ ባወቀ በልካቸው ነበር የሰጣቸው። ይዘው ሄዱ። የሚነግዱ ነግዱ፣ የሚቀብሩ ደግሞ ስለ መክሊታቸውን ቀበሩ። የሆነው ነገር ወገኖች በመጀመሪያ የነጋዴውን ቸርነት ማድነቅ ይገባል። ለአገልጋዮቹ ነው የሰጠው፣ ለጓደኞቹ ለባልንጀሮቹ አይደለም። ለዚያውም ስጠን ብለውትም አይደለም። እሱ ራሱ ጠርቶ ነው የሰጣቸው። ቸርነቱን ተመልከቱት።
ቢያጠፉት ምን ይመልሱልኛልም አላለ ሰጣቸው እሱ ባወቀ እንደ ቸርነቱ ውሰዱ ብሎ ጠርቶ ነው የሰጣቸው ስጠን ብለውት የማይሰጥ ባለጸጋ ባለበት ዓለም ውስጥ ስጠን ሳይሉት በገዛ ፈቃዱ ውሰዱ ብሎ ገንዘቡን የሚሰጥ ቸር ነጋዴ ለዚያው የሚያስይዙት ማስያዣ እንኳን የሌላቸው ሆነው ሳለ ለነዚህ ተራ ሰዎች ወስዶ እገሌ ብለው ስማቸውን ለማይጠሯቸው ሰዎች ወስዶ ሰጣቸው ዋሰላቸው የሚያስይዙት ገንዘብ የላቸው ሰጣቸው በቸርነቱ ነጋዴው እንዴት ያለ ቸር እንደሆነ ልብ በሉ ወገኖች ውሰዱ ውጡበት ወረዱበት ብሎ ነው የሰጣቸው የሚመልሱትንም ይሄን ያክል ታመጣላችሁ ማላላቸው እነሱ ከሱ ባገኙት ቸርነት ከሱ በተማሩት ደግነት ያተረፉትን ሁሉ ይዘውለት መጡ እንጂ እሱ ግን ይሄንን ካተረፋችሁ ይሄን ያክል ተከፍላላችሁ ማላላቸው በኋላም ሊቆጣጣራቸው ወደደ ነው የሚለው ገንዘቤን መልሱ አይደለም ያለ ገንዘቡን ምን ላይ እንዳደረሱት ሊቆጣጣራቸው ፈለገ ነው እነሱ ራሳቸው ነዋ መካሊከ ብለው እነሆ መክሊቶች ብለው ሰጡት እንጂ መክሊት የመልሱ አላላቸውም በኋላ እነሆ መክሊት ብለው ራሳቸው ገንዘቡ ነውና ወደው ፈቅደው ነው ያመጡለት የነጋዴውን ቸርነት ተመልከቱ ወገኖች ይህ ነጋዴ እግዚአብሔር ነው ከሱ በቀር ቸር ነጋዴ ማን አለ በእውነት ወገኖች ገንዘቡን ለሁሉ የሚሰጥ ያውም ስጠን ሳይሉት ገንዘቡን የሰጠ ቸር ነጋዴ ከእግዚአብሔር በስተቀር ማን አለ በእውነት ገንዘቦቹ የሆኑ በእኛ ዘንድ የተቀመጡ በጣም ብዙ ነገሮች አሉ ነፍስና ስጋችንም ገንዘቦቹ ናቸው መክሊቶቹ ናቸው ለእግዚአብሔር ስጠን ብለነው አይደለም እግዚአብሔር የሰጠን እንዲህ አርገ ስራኝ ወይም ልጅን እንዲህ አርገ ስራልኝ ብሎ ለእግዚአብሔር ያመለከተ ሰው አለ ነው ወገኖች እንደሚያስፈልገን አውቆ እሱ ራሱ ሰጠን እሱ ራሱ እግዚአብሔር እንደሚያስፈልገን አውቆ ነው የሰጠን መክሊቶቻችን የሚባሉት ሐዋሳቶቻችን በተቀላላው ከእግዚአብሔር የተቀበልናቸው አይደሉም ሲሰጠንም እሱ ራሱ ጠርቶ እንደመስጠት አዳምን ሲፈጥረው ጠርቶ ነው የፈጠረው ሰውን በመልካችን በመሳላችን እንፍጠር ብሎ እንዲህ ጠርቶ ስሙን መጀመሪያ ላይ አውጥቶ ሰው ብሎ የባህሪ ስሙን ጠርቶ ነው በመጀመሪያ አዳምን የፈጠረው መክሊቶቹን ሐዋሳቱን አሟልቶ እንደሚያስፈልገው ስላወቀ ከሚያስፈልገው ነገር አንድም ሳይጎድልበት ነው የፈጠረው እዚህ በላይ ምን የሚያስፈልገን ነገር አለ እንግዲህ ለእያንዳንዳችን የሚያስፈልገን ነገር ሰጥቶናል ነው እግዚአብሔር መክሊት የተባሉት ወገኖች እኛ በተፈጥሮ ያገኘናቸው ነፍስና ስጋችንን መክሊቶች ናቸው ሐዋሳቶቻችን መክሊቶቻችን ናቸው እግዚአብሔር የሰጠን ነገር ካልሆነ በስተቀር በእኛ ዘንድ ከኛ የሆነ ምንም ነገር እንደሌለ ሁላችንም እናውቃለን ሁሉንም ነገር ከእግዚአብሔር ያገኘነው ከእግዚአብሔር የተቀበልነው ወደ ዓለም ሲልከን እግዚአብሔር ምንም ነገር ሳይሰጥ የላከን አይደለም እግዚአብሔር አካል ዘያክል ሰጥቶን ወደ ዓለም ይላከን ማንንም ሰው ከእግዚአብሔር ያልተቀበለ የለም እግዚአብሔር ስጦታ ሳይሰጥ ወደ ዓለም ይላከውም ሰው የለም እግዚአብሔር ስጦታ ሰጥቶ ከላከ በተሰጠን ስጦታ ደግሞ ማትረፍ ከኛ ይጠበቃል ማለት ወደዚህ ዓለም ሲልከን እንድናተርፍ ነው ይላከን በርግጥ ከስሮ የሚመለስ ሰው የለም ማለት አይደለም ከስሮ የሚመለስ መክሊቱን ቀብሮ ቆይቶ በተጠራ ጊዜ እንዲሁ የሚሄድ አይጠፋም መክሊቱን ሳይጠቀምበት እንዲሁ የሚሄድ ሰው አይጠፋም እግዚአብሔር ግን ወደ ዓለም የላከን ወገኖች እንድናተርፍ እንድንወጣበት እንድንወርድበት ነው የላከን እግዚአብሔር በአይናችን መልካም ነገር ልናይበት በጆሮአችንም መልካም ነገር ብንሰማበት
በአንደበታችንም እውነት ብንናገርበት በእጆቻችንም ጽድቅ ብንሰራባቸው በእግሮቻችንም ወደ መልካም ነገር ብንጓዝባቸው ብንገሰግስባቸው እናተርፋለን በእውነት መጻሕፍትን ተመልክተው መልካም ሕይወት ያተረፉ ሰዎች አሉ በዓይኖቻቸው የእግዚአብሔርን ቃል ሰምተው በጆሮዎቻቸው ጥሩ ኑሮ የኖሩ እግዚአብሔርን ደስ በሚያሰኝ አኗኗር የኖሩ ቅዱሳን በጣም ብዙዎች ናቸው በእውነት ወደ ቅዱሳን ወዳሉበት እግዚአብሔር ወደሚከበርበት ቦታ ወደ ዘላለም ሕይወት ባቀኑ ጊዜ በእግሮቻቸው ጽድቅን ያፈሩ ሰዎች በጣም ብዙዎች ናቸው ልክ እጽዋት በእግራቸው ጸንተው ቆመው በቅጠላቸው ላይ ወይም በቅርንጫፎቻቸው ፍሬያቸውን ተሸክመው ለሰው ጥቅም እንደሚሆኑት ሁሉ ማለት ነው ዘራቸውን እንደሚያበዙት ሁሉ የሰው ልጅም በሁሉም ሐዋሳቶቹ ሊጸድቅባቸው እንጂ ሊኮነንባቸው አይገባውም በእውነት በእነዚህ ሐዋሳቶቻችን ተጠቅመን በሰራነው ክፉ ስራ ካልሆነ በስተቀር እግዚአብሔር በሌላ በምን ሊፈርድብን ይችላል ባልሰራነው ነገር ይፈርዳል እግዚአብሔር ሐዋሳቶቻችን ለፍርድም ለጽድቅም ልንጠቀምባቸው እንችላለን መልካም ብናደርግባቸው ልንጸድቅባቸው ጽድቅን ልናፈራባቸው ክፉ ብናደርግባቸው ደግሞ ለፍርድ ልንበቃባቸው ልንወቀስባቸው የምንችለው በሐዋሳቶቻችን በምንሰራው ስራ ነው ማለት ነው ስለዚህ እግዚአብሔር ቤተሰቦች እግዚአብሔር እንደው የሰጠን ለምን ይመስላችኋል የሰጠን እኮ በጎ ነገር እንድናፈራበት በጎ ነገር እንድናስገኝበት ነው እንጂ እንዲሁ ዝም ብለን ልንጀነንበት ልንኮራበት አይደለም እጃችን የተሰራው የወርቅ አምባር ለማድረግ ብቻ ነው ጆሮአችን የተሰራው የወርቅ ጉትቻ ለማድረግ ብቻ ነው አንገታችን የተሰራው የወርቅ ማርዳ አንጠልጥለንበት ልንኮራበት ልንታበይበት ነው እግራችን የተሰራው ጌጠኛውን ጫማ ለብሰን ልናጌጥበት ከአንዱ ወደ አንዱ እያል ከመጠጥ ቤት ወደ መጠጥ ቤት ከዝሙት ቤት ወደ ዝሙት ቤት ከጭፈራ ወደ ጭፈራ እያል እንደፈለግን ልንሆንበት ነው ሌሎች ሐዋሳቶቻችን የተሰሩት በእውነት ለኃጢአት መሳሪያ እንዲሆኑ ነው እግዚአብሔር እኮ ይሰራልን እግዚአብሔር ይሄን ሁሉ ነገር ሰጥቶ ወደ ዓለም የላከን ልናተርፍበት እንጂ ልንከስርበት አይደለም የሚከስሩበት በጣም ብዙዎች ናቸው እግዚአብሔር እንዲያተርፉበት በሰጣቸው መክሊት የከሰሩ በጣም ብዙዎች ናቸው ከመክሰር ይጠብቀን እግዚአብሔር ምንድነው የከሰርነው ትሉኝ እንደሆነ ሕይወታችንን ነው የከሰርነው ወገኖች መልካሙን ጠባያችንን መልካሙን ግብራችንን ነው የከሰርነው አሁን አትርፈናል ማለት ይቻላል በእውነት በትዳሩ ያተረፋል እንደው በኑሮ ያተረፈ ሰው አለ በድንግልናው ያተረፈ ሰው አለ በክህነቱ ያተረፈ ካህን አለ በመምህርነቱ በትምህርቱ ያተረፈ መምህር አለ ብዙዎቻችን አትራፊዎች አይደለንም በእውነት ጽድቅን ያተረፍንበት አይደለም በተሰጠን መክሊት እግዚአብሔር በሰጠን ነገር ከእግዚአብሔር ያልተቀበልነው አይደለም መቼም ያለን ነገር በተክላላው ሀብትስ ቢሆን ወጥተን ወርደን ያገኘነው ሀብት በእውነት ከእግዚአብሔር ባይሰጠን ኖሮ በእኛ ጉልበት በእኛ አቅም ያገኘነው ይመስላችኋል እንደዛ እኮ አይደለም እግዚአብሔር ነው የሰጠን እንጂ ከኛ ጋር እኩል የወጡ ወረዱ አሉ አይደል ነግደው ማትረፍ ያልተቻላቸው ከኛ ጋር አብረው የወጡ ወረዱ አሉ አይደል እንዴ በተማሩት ትምህርት መጠቀም አልችል ያላቸው የሞላ ማይድ እንኳን አጥተው በልተው ጠግበው ማደር ያልቻሉ እኛ የተማርነውን ትምህርት ተምረው እኛ የደረስንበትን ደረጃ ደርሰው እኛ የተጠቀምነውን ያክል ያልተጠቀሙ በጣም ብዙዎች አሉ አይደል ወገኖች እግዚአብሔር እኮ ነው እጃችሁን በጸጋ ይሞላላችሁ እግዚአብሔር እኮ ነው አይምሯችንን በእውቀት ይሞላልን እግዚአብሔር አይደል እንዴ የእጃችንን ስራ ባርኮልን እንድንጠቀምበት ያደረገን የምንለብሰው የምንበላው የምንጠጣው እንዳናጣ ያደረገን በቤታችን ውስጥ አንዳች ነገር እንዳይጎል ያደረገን እግዚአብሔር አይደል በራሳችን በአቅማችን በድካማችን ያገኘነው ነገር ይኖር የለም ወገኖች የሰው ድርሻው በማሳው ውስጥ ተክል መትከል ዘር መዝራት ሊሆን ይችላል ያንን 30 እና 60 ዓመት ፍሬ መስጠት ደግሞ እግዚአብሔር ስራ ነው እንዳይደርቅ ውሃ ጠጥቶ ፍጹም ደግሞ ውሃ እንዳይጸናበት ውሃነት እንዳይጸናበት ፀሐይን አውጥቶ እየመገበ ማሳደግ እግዚአብሔር ስራ ነው
የኛ ስራ ማረም መኮትኮት ብቻ ነው መትከል ነው መንከባከብ ነው እንስሳት እንዳይረግጡት እንዳያጠፉት መጠበቅ ማጠር ነው የኛ ስራ እሱ አይደል ከኛ ስራ የእግዚአብሔር ስራ ይበልጥም በእውነት በህይወታችን ውስጥ እኛ ለራሳችን ከምናደርገው በላይ እግዚአብሔር ለኛ የሚያደርገው ነገር አይበዛም በእያንዳንዱ ቀን በእያንዳንዱ ሰዓት እናንተ ለእናንተ ከምትሰሩት በላይ እግዚአብሔር ለእናንተ የሚሰራው ነገር አይበዛም በእያንዳንዱ ቀን በእያንዳንዱ ዕለት ሰዓት እናንተ ለቤታችሁ ከምትተጉት በላይ እግዚአብሔር ለእናንተ ቤት የሚተጋው መትጋት አይበዛም በእውነት ግን የታለ በተሰጠን መክሊት ያተረፍነው ሀብት ቢኖረን ከነዳያን ጋር ተካፍለን አንበላ ጉልበት ቢኖረን ጉልበት ከሌላቸው ሰዎች ጋር ተካፍለን አንጠቀምበት ጤና ቢኖረን ያንን እንደ መክሊት ቆርጠን አናተርፍበት ጤነኞች በሆኑ ጊዜ ሰዎች መብል መጠጥ ያበዛሉ መብል መጠጥ ወደሚበዛበት ቦታ ይሰግዳሉ ይሄዳሉ ጉልበት ቢኖራቸው አድባራቱን ገዳማቱን አያንጹበት አድባራቱን ገዳማቱን ወጥተው ወርደው አይሳለሙበት የበረከት ስፍራዎችን አይጎበኙበት አቅም ቢኖራቸው ባላቸው አቅም የአይምሮዊ አቅም ሊሆን ይችላል ስጋዊ አቅም ሊሆን ይችላል በዚያ በጎ ነገር ያደርጉበት የንግግር ችሎታ ቢኖራቸው በጎ ነገር አይናገሩበት የተከፈተ አንደበታቸውን እግዚአብሔር እንደሚዘጋው ባለማወቅ የሚዘጋበት ቀን እንዳለን በመርሳት በመክሊታቸው እንደውም ይቀልዱበት በጣም ብዙ ሰዎች አሉ ወገኖች አንደበት እኮ መክሊት ነው ልታተርፉበት ነው የሚገባ ውዳሴ ማርያም ልትደግሙበት ቃል እግዚአብሔር ልትናገሩበት እውነት ልትመሰክሩበት ነው የሚገባው አንደበታችን መክሊት ነው እስኪ ንገሩ እናንተ እቤታችሁ ውስጥ ላለው ቧንቧ ባለቤቶች ናችሁ በቆጠረ ልክ ስለምትከፍሉበት የምትጠቀሙበትን ያክል ውሃ ካልሆነ በስተቀር ጠብታው ዝም ብሎ እንዲፈስ አትፈልጉም አይደለም ተሯሩጣችሁ ተዘጉታላችሁ አንደበታችንን ይሄን ያክል እማንቆጥበው በእውነት እማንጠብቀው እንደው እንደተከፈተው ነው እንደተከፈተ የሚያብረው እንደፈለግን ምንከፍት ምንዘጋው ገንዘብ ስላላወጣንበት ነው መጠበቅ እኮ ይገባል አንደበትን አለበለዚያ እግዚአብሔር ይዘጋዋል እሱ ራሱ ባግባቡ ባንጠቀምበት እግዚአብሔር እኮ ይዘጋዋል የዘካርያስ አንደበት የተዘጋው የማይገባ ቃል ስለተናገረበት ለማይገባ አገልግሎት ስለተጠቀመበት አለ የመላኩን ቃል ባለማመኑ እንዴት ይሆናል ብሎ ሲከራከር የማይገባ ቃል ቢናገር እግዚአብሔር ዘጋው እግዚአብሔር እኮ ይዘጋዋል እንደ ጦር የሚወረወር ምላስ እግዚአብሔር ይዘጋዋል ተወቀል መክሊታችሁ ነው ወገኖች አትርፉበት እግዚአብሔር በበጎ ንግግር መንግስተ ሰማያትን የሚያክል ትልቅ ስጦታ የሚሰጥ አምላክ እኮ ነው ቸርነቱን ተመልከቱት በጎ ነገር በመናገር ብቻ ቃል እግዚአብሔር በመናገር ብቻ አቡነ ዘበሰማያት ብለው በመናገር ብቻ የሚያጸድቅ አምላክ ነው ከየት ይገኛል መንግስተ ትምጣ ስላለው ብቻ ባንደበታችን የተናገርነው ነገር እሺ ብሎ ተቀብሎ መንግስቱን የሚሰጥ አምላክ ከወዴት ይገኛል በንግግር ብቻ ለተሾሙ ትችላላችሁ በዚያ ነው በንግግር ብቻ ስራ ማግኘት ማን ከባድ ነው አይደል ከነ ንግግራችን በእጃት የለም እንደ በእግር ብቻ እየሄድን ነው አይደል ቀላል አይደለም በዚህ ምድር ላይ ለእንጀራ የምታበቃ ስራ እንኳን ለማግኘት ምን ያክል እንደምንደክም ታውቁያለን እግዚአብሔር ግን በንግግር ብቻ ትምጻ መንግስት ትምጣ ስላልነው ብቻ መንግስተ ሰማያትን ያመጣልናል ይሄን ሰማይ ይሄን ምድር አሳልፎ አዲስ ሰማይ አዲስ ምድር ይሰጠናል እግዚአብሔር ቀላል ስጦታ ነው አሮጌውን ሰማይ አሮጌውን ምድር አሳልፎ አዲስ ሰማይ አዲስ ምድር እኮ ነው ይሰጠናል በጎ ንግግራችንን ብቻ ይዞ ማለት ነው አንደበትን የሚያክል መክሊትና ግን እንከስርበታለን እናተርፍበታለን ተብሎ የተሰጠን ህይወታችንን በየቀኑ እናጎድልበታለን መክሊቱን የቀበረ ሰው ማለት የሚያደርገን እንዴት አይደል መክሊቱን የቀበረ ሰው ማለት የሚያደርገን ስለዚህ ወገኖቼ ከእግዚአብሔር የተቀበልነውን ጸጋ በከንቱ ልናጠፋ አይገባንም
ከእግዚአብሔር የተቀበለውን ጸጋ በከንቱ የሚያበላሸውን እግዚአብሔር ይቅር አይለውም። በእውነት ወገኖች እግዚአብሔር አይምረውም፣ ይቀጣል። ብዙዎቹ ተቀጥተው የለም ብዙዎቹን ቀጥቷል እኮ እግዚአብሔር። አራዊት ያደረጋቸዋል በተሰጣቸው ጸጋ አልተጠቀሙበትም። የተሰጣቸው መክሊት መንግስት ነበር፣ ንጉስነት ነበር። በተሰጣቸው ጸጋ የማይገባ ስራ ሰሩበት። ጻድቁን ኮነኑበት፣ የተኮነነውን ደግሞ አጸደቁበት። የማይገባ ስራ ሰሩበት፣ ፍርድ አጓደሉበት፣ ሚዛን አጋደሉበት፣ ድሃ በደሉበት። ባለጸጋውን ደግሞ ያለ አግባብ ከፍ አደረጉበት። የማይገባ ስራ ሰሩበት። እግዚአብሔር ደግሞ ቀጣቸው። እንደ ሰው አይደለም እንደ አውሬ ነው የቀጣቸው። እግዚአብሔር ይሄንን የሚያክል ቅጣት ካለው አታውቁም። ይሄን ዓለም እግዚአብሔር በእውነት ልቅጣው የሚቀጣበት በጣም ብዙ ነገር አለ። ይሄ ዓለም ማለት እኛ ነን ወገኖች። እግዚአብሔር ቢቆጣጠረን እያንዳንዷን ነገር ያተረፍነው ትርፍ ወዴት አለ? መቆጣጠሩ ይቀራል እንዴ? ወአሐዘ የታሰበው እንኳን ሊቆጣጠራቸው ወደደ፣ ጀመረ። እግዚአብሔር መቆጣጠር ጀምሯል ዓለምን። አሁን ወገኖች ዓለም በተሰጣት ነገር ስላላተረፈች እያጎደላት ነው። በጦርነት ምክንያት ዓለም እየጎደለች ነው። በደዌ ምክንያት ዓለም እየተቀጣች ነው። በብዙ ነገር የምትሰሙት ነገር ሁሉ መልካም አይደለም። እየቀለጠች ነው ዓለም። እግዚአብሔር መቆጣጠር ጀምሯል ማለት ነው። እግዚአብሔር በቀደመው ዘመን ከነበሩት ሰዎች ይልቅ አሁን ላለው ሰው በጣም ብዙ በጎ ነገር ሰጥቷል። በሰማይ መብረር በምድር መሽከርከር አሁን ተችሏል። ግን ያንን ጸጋ ለበጎ መጠቀም ስላልተቻለ እግዚአብሔር ሕዝቡን መቅጣት ጀምሯል። እንዳንቀጣ እግዚአብሔርን መቆጣጠር ሲጀምር ወገኖች ያለ ትርፍ እንዳንገኝ ራሳችንን መመርመር ይገባናል። በምንድን ነው ያተረፋችሁ? ከተሰጣችሁ መክሊት በየትኛው አትርፋችሁበታል ወገኖች? በእጃችሁ መጽውታችሁበታል? በእጃችሁ ሰርታችሁ ድሆችን መግባችሁበታል? በእግራችሁ ወደ መልካም ቦታዎች ሄዳችሁበታል? የታሉ ገዳማቱ የተሳለማችኋቸው የተባረካችሁባቸው? ፎቶ ለመነሳት ሄድነውን አይደለም፣ አይቻለሁ ለማለት ሄድነውን አይደለም። ለመባረክ አስበን ለሱባኤ ለጾም ለጸሎት ሄድንበት ነው። የታለ በእግራችን የቆምንበት በእግዚአብሔር ፊት የቆምንበት ጊዜ ቢሰላ በቀን ውስጥ አሁን በእውነት 1 ሰዓት ይሞላል። በእግዚአብሔር ፊት ለጸሎት 1 ሰዓት መቆም እማንችል ሰነፎች እግራችን ሁሉ እኮ ነው የሚንቀጠቀጠው አይደል እንዴ? 1 ሰዓት መቆም ስለሚከብድ ቅዳሴው እስኪያልቅ ድረስ ስንት ጊዜ ነው የምንቀመጠው? ዝልፍልፍልፍ በቃ በእግሩ በእግዚአብሔር ፊት ቆሞ ያተረፈ ማን ነው? ይሄ ዛፍ በመቆሙ አይደል እንዴ እግዚአብሔር ቅርንጫፉን ያበዛለት? ቢተኛ ኖሮ ይሆናል ጥላ የሆነው እንዴ የተጠለልንበት ያረፍንበት ስለቆም አይደል? ብንቆም ስንቱን እናድን ነበር ማለት። በእግዚአብሔር ፊት ቆመን ቢሆን ኖሮ ትናንትና ይሄ መቅሰፍት ይመጣ ነበር። በእግዚአብሔር ፊት ቆመን ቢሆን ኖሮ በመቅደሱ ትይዩ ቆመን ቢሆን ኖሮ በእውነት ይሄ ጦርነት ይመጣ ነበር። አንዱ አንዱን እንዲህ ጠላው ነበር፣ ይገፋው ነበር። ትናንትና ከመላእክት ጋር ቆመን ዘምረን ቢሆን ኖሮ በእውነት ወገኖች ባልታወቀ ደዌ ባላወቅነው መቅሰፍት ተመልተን እናልቅ ነበር። እንዲህ ዛሬ ለጥበቃ ታጥቀን ቆመን እንኖር ነበር። እግዚአብሔር ምድሪቱን ባርኮ ሁሉም በየጸጋው በየስጦታው እንዲያድር ያደርገው ነበር አይደል? በጎ ስጦታ በጎ ልብ ሰጥቶ። ግን በእግዚአብሔር ፊት ለ1 ሰዓት መቆም ስላልቻለ እግዚአብሔር ደግሞ በሌላ መንገድ የምንደክምበትን ቆመን የምናድርበትን ነገር አመጣ። ይሄ ሁሉም ዛሬ በርበሩን ሲጠብቅ ያድራል። ለጸሎት መንቃት ለ1 ሰዓት ያቃተው ሰው ይሄው
የማያስተኛ ደዌ ሰጥቶት ዛሬ ሳይተኛ አይደል? ከድሆች ጋር ተካፍለን መብላት አቅቶ ሳስተን ስንሰበስብ ስናከማች ይሄው ዛሬ የሰበሰብነውን የማያስበላ በቅን ነገር አመጣብን እግዚአብሔር። ከድሆች ጋር ተካፍለን መብላት አቅቶ ብቻችንን እየበላን ይሄው ዛሬ ብንሰበስበው እንኳን የበላነው ላንበላው የጎረስነውን ሳንውጠው ያላመጥነውን ሳንውጠው የተከለልነውን ሳንጎርሰው ክፉ ነገር መጣብን። ዓለም ሰጠን እግዚአብሔር በሰጠን ዓለም በሚገባ ስላልኖርበት ስላሳዘን ነው በሰጠን ዓለምን ቀማን። አሁን በቃ ፍልሰት ነው በየቦታው። ማን ነው በዋለበት እያደረ ያለው ባደረበት እየዋለ ያለው? ማን ነው የተወለደበት ስፍራ ላይ አርጅቶ የሞተው ዛሬ? ማን ነው የትውልድ ሀገሬ ነው ብሎ እዛች ቦታ ላይ ርስቱ ላይ መኖር የቻለ ማለት ያለ መረረው ማለት ነው? ምናልባት ያኔ ነው መይጃቱ ካልሆነ በስተቀር ስደት ያልናፈቀው ያላማረው ሰው ነው። ልብ በሉ ወገኖች፣ እግዚአብሔር ይህን ዓለም ሲሰጥ እንድንጠቀምበት ነው የሰጠን። ግን እኛ አበዛን ነው። ሌሊትም ዘፈን ነው፣ ቀንም ዘፈን ነው። ሌሊትም ሰርቃለን፣ ቀንን ስንበላ ስንጠጣ እንውላለን። ቀንን በላለን እንጠጣለን፣ እንደፈለግን እንሆናለን፣ ሌሊት እናመነዝራለን። ስለዚህ እግዚአብሔር ምድሪቱንም ከእጃችን ቀማ። ሰማይን ሊሰጠን ቃል የገባልን አምላክ ምድሩን ነሳል። ስለዚህ ሰው በርስቱ መቀበር እንኳን አልቻለም። በርስት መቀበርም እኮ ጸጋ ነው ወገኖቼ። በሚያውቁት ማህበረሰብ መካከል ደግሶ ዘክሮ ባበላበት በደገሰበት ባጠጣበት ባበላበት መንደር መሞት በዚያ ህዝብ መካከል መቀበር ክብረ በዓል ነው። ለዚያ ሰው ክብር ይዛቀል ነው። የብዙዎቻችን እኮ ክብረ በዓል ገና አልተደረሰም። ስንሞት እኮ ነው ክብረ በዓላችን። በማያውቀን ህዝብ መሀል ሄደን ሞት ምን ክብረ በዓል ነው? አሁን እኮ ሞታችን ራሱ ከቀደሙት አባቶቻችን ሞት የተለየ ነው። እንደ አባቶቻችን መኖር ቢያቅተን እንዴት እንደ አባቶቻችን አንሞት እንዲያንሰው ወገኖች። በመልካም አኗኗር ነው ተመችቶን እንኳን ባንሞት ኑሯችን እንኳን ባይደርቅ ሞታችን ይድመቅ እንጂ ነው። ቢያንስ ዳቆ ክብሩ ሞቱ ሲደምቅለት ነበር። እኛ ግን እሱ እንኳን እየሆነልን አይደለም። እግዚአብሔር በሰጠን ዓለም ላይ ስለቀለድንበት እግዚአብሔር ዓለምን ቀምቶናል። ሰው እግዚአብሔር በሰጠው ዓለም እንዴት እያመሰገነ ይኖራል? እያመሰገነ ነው መኖር ያለብን። እግዚአብሔር ሳንጠይቀው ነው የሰጠን። ምንም ነገር ጠይቀን የሰጠን አይደለም። በጎ ነገሮች በጎ ስጦታዎች ሁሉ አሁን እጃችን ላይ ያሉት ቤታችን ውስጥ ያሉ ነገሮች ሁሉ ከእግዚአብሔር የተቀበልናቸው ነው። ከጠየቅነው ጠይቀነው ከሰጠን ይልቅ ሳንጠይቀው የሰጠን በጣም ይበዛል። ለምኖ ልጅ የተቀበለ ከእናንተ መካከል ስንት ሰው? ጥቂት አይደል? ለምኖ መልካም ሚስት የተቀበለ መልካም ባል ያገኘ ከእናንተ መካከል ጥቂት ሰው አይደለም? ሁሉም እኮ እግዚአብሔር የፈቀደለትን በጎ ስጦታ ከእግዚአብሔር እጅ አምኖ ነው የተቀበለ። እግዚአብሔር ደግሞ ባረከለት። ይሄንን በአግባቡ መጠቀም ነው በጎ ባሪያ የሚያሰኘው ወገኖች። መጨረሻው ጌታ ተድላ ደስታ ወደሚያደርግበት ግባ መባል ነው። ወደ ጌታ ደስታ ግባ። እንዴት ያለ ነገር ነው ወገኖች! በጥቂቱ ለታመኑ አገልጋዮቹ የሚሰጠው የመጨረሻ ቃል ነው፣ የደስታ ቃል ነው። ወደ ጌታ ደስታ ግባ። ከጌታው ጋር ሊኖር እኮ ነው። ልብ በሉ። ከዚያ በኋላ ያችም ያተረፍካትን መክሊት እየቆረጠምክ ኑር አይባልም። ወደ ጌታ ደስታ ግባ ነው የሚባለው። ቅዱሳን እንዲህ ናቸው። ወደ ጌታ ደስታ ግባ እየተባሉ የተወሰዱ ናቸው። ኃጥአን ደግሞ ለቅሶና ጥርስ ማፋጨት ወዳለበት እንዲሄዱ የተሸኙ ናቸው። ሁሉም እኮ ይወሰዳሉ። ጻድቃንም ኃጥአንም ይጠራሉ፣ በእግዚአብሔር ፊት ይቆማሉ። ጻድቃን ከጌታ ጋር በተድላ በደስታ ለመኖር ይጠራሉ፣ ይገባሉ ወደ ጌታ ማደሪያ። ኃጥአን ግን ወደ ውጭ ይጣላሉ። ወደ ውጭ ከመጣል እግዚአብሔር ይሰውራል። ወደ ውጭ ማለት ወገኖች ዛሬ
ከስጋውና ከደሙ ውጭ ያሉት ሁሉ ወደ ውጭ ይጣላሉ። የምንም ጥርጥር የለውም። ዛሬ በንስሐ በር በኩል ወደ እግዚአብሔር ምሕረት ያልገቡ ሰዎች በኋላም ወደ ውጭ ይጣላሉ። ዛሬ ወደ ቤተ መቅደስ ለጸሎት ያልገቡ ሰዎች፣ ዛሬ ከመቅደስ ውጭ ያሉ ሰዎች በኋላም ወደ ውጭ ይጣላሉ፣ በውጭ ይቀራሉ። ይህንን ጥርጥር የለውም። ዛሬ ወደ መቅደሱ የገቡ በኋላም ወደ መንግስቱ ይገባሉ። ዛሬ በስጋው በደሙ ደስ ያላቸው ሰዎች፣ በመቁረባቸው ደስ ያላቸው ሰዎች በኋላም በመንግስተ ሰማያት ደስ ያላቸው ይኖራሉ። በመቅደስ ውስጥ የሚኖሩ ማለት ወገኖቼ ልባቸውም አካላቸውም ወደ መቅደሱ የገባላቸው ለማለት ነው። ከነክፋታቸው ወደ መቅደስ የገቡ ሰዎች ሊኖሩ ይችላሉ። እነሱን አይልም፣ እነሱን አላሉ፣ እነሱን ማውጡ ነው የሚለው። አውፀዋፋ ማለት እኮ እነሱ ውስጥ ነበሩ፣ ግን አውጣው ነው፣ አውጥተህ ጣለው። ይህን ሰው ተመልከቱ፣ አቤቱ ብሎ ነው የጀመረው። ጨካኝ እንደሆን ካውቃለሁ ነው ያለው። ከዛ በኋላ ግን በመልካም ጀምረው በክፉ የሚጨርሱ ሰዎች አሉ። ለጸሎት መጥተው በሐሜት አፋቸውን የሚያሟሹ ሰዎች አሉ። ጸሎታቸውን እንደጨረሱ ወዲያውኑ ሐሜታቸውን ይጀምራሉ። እንደሞ እኮ እንደው አልሃይ በለኝና ብለው ነው የሚጀምሩት። እንዴ ለምንድን ነው የማይላቸው እያሉ አይደል? አልሻይ በለኝና ትላለች። እንዲህ ብላ ከጀመረች ማቆሚያም የላት መቀጠሏ። እንደው አልሻይ በለኝና እንደው ታንጂ ቅረንጂ ካለች በቃለ። እንደው በጸሎት ጀምሮ በሐሜት ማጠናቀቅ አረ ነውር ነው። በምስጋና ጀምሮ በስድብ ማጠናቀቅ አቤቱ ብሎ ጀመረ። ቅልስልስ ነው። እንደው ጨካኝ እንደሆን ያልበተንከውን የምትሰበስብ ያልዘራውን የምታጭድ ጨካኝ እንደሆን ካውቃለሁ። እግዚአብሔር ፊት ቆሞ ክፉ ቃል የሚናገር ሰው እግዚአብሔር ፊት ቆሞ ማለት እዚህ ስትሆኑ ብቻ አይደለም እግዚአብሔር ፊት የምትሆኑት። ያን የሰፈር ውስጥም የተሰዳደባችሁ ቀን እግዚአብሔር ፊት ነበራችሁ። አስተውሉ ወገኖች። ሐሜት የጀመራችሁ ጊዜ ከባልንጀሮቻችሁ ጋር እግዚአብሔር መካከላችሁ ላይ ነበር። ሰምታችኋል። ያልሰማኝ እንዳይመስላችሁ። መራራ ቃል በባልንጀሮቻችን ላይ በተናገርን ጊዜ እግዚአብሔርም ነበር። በእግዚአብሔር ፊት የማይገባ ቃል መናገር። እግዚአብሔር ግን ለክፎቹ ለደጎቹ በኩል ነው የሰጠው። እንደማይሰሩበት እኮ ያውቃል። ግን ከጸጋው ምንም አልከለከላቸውም። እንደ ጻድቃን አይደል እንደሚያኖረን እኛን በእውነት እንደ ጻድቃን ያኖረናል፣ ያበላናል፣ ያጠጣናል። አናመሰግነው። ፀሐይን ያወጣልናል፣ ያገባልናል። አናከብረው። ለኛ ይገባናል በእውነት። እንደ ጻድቅ እኮ ነው የሚያኖረን፣ የሚንከባከበን፣ የሚጠብቀን። ጤናችንን ይጠብቃል። እቤታችን ውስጥ ገብቶ ሰላም ይፈጥራል፣ ጓዳችንን ይሞላል። ስለ ጸሎታችን፣ ስለ ጾማችን፣ ስለ ምጽዋታችን፣ ስለ በጎ ነገራችን ይመስላችኋል? እንደዚያ እኮ አይደለም። በባልንጀሮቻችን ላይ የደረሰው ያልደረሰብን፣ በሌሎች ሀገሮች የምንሰማው ከሰማይ እሳት እየወረደ ሲበላቸው፣ መሬት እየተደረመሰ ሲውጣቸው፣ ለፍተው ጥረው ግረው የገነቡት ሕንፃ እየተደረመሰ ሲውጣቸው እየተመለከትን እኛን ግን የጠበቀን ሆነ እንደ ጻድቃን ያኖረን። እንደ ሰማዕታት በገድላችን፣ እንደ ባሕታውያን በጾም በጸሎታችን ይመስላችኋል? እንደዛ እኮ አይደለም። ትዳር ብንመሰርት እንደ አብርሃም፣ እንደ ይስሐቅ፣ እንደ ሳራ፣ እንደ ርብቃ ባለ መተማመን አይደለም። ሀብት ብንሰበስብ እንደ ደጋጎቹ እንደ ኢዮብ፣ እንደ አብርሃም ለእግዚአብሔር የሚገባውን ለእግዚአብሔር እየሰጠን ለኛ የተፈቀደውን ደግሞ ለኛና ለልጆቻችን እያደረግን አይደለም። በሀብታችንም ታማኞች አይደለም። በስልጣናችንም ታማኞች አይደለም። በትዳራችንም እንዲሁ ነው። ካህኑ በክህነቱ ታማኝ አይደለም።
ለአንድ ካህን የሚገባ አገልግሎት አይደለም የሚያደርገው የሚፈጽመው ለስጋው አይደለም ይሄው ምዕመናንን መናፍቃን የተነጣጣቋቸው አጋንንት እየተጫወቱባቸው እሱ ግን የግል ስራውን ይሰራል ቤቱን ያጥራል ቤቱን ይገነባል በካህኑ በክህነቱ አልታመነም መምህሩን በትምህርቱ አልታመነም ስጋዊ ጥቅም ይፈልግበታል ለስጋው የሚያስፈልገውን ነገር ያደርግበታል በብዙ እግዚአብሔር በሰጠን ነገር ሁሉ ታማኞች አይደለም ወገኖች ግን እንደ ጻድቅ ያኖራል ለጻድቃን ከሰጠው ምንድነው ያጎደለብን በእውነት ለኛ ለጻድቃን ካደረገላቸው ነገር ምንም አላጎደለብንም እኮ እንደውም በጻድቃን ስደት ደርሶባቸዋል አብርሃምን የመሰለ ታማኝ ሰው ረሃብ ከሀገሩ አሰድዶታል ቤተሰቡን አስከትሎ የተሰደደበት ጊዜ ነበር ሚስቱን በኃያላን ነገስታት የተቀማበት ጊዜ ነበር እንደውም በጻድቃን የደረሰው ግፍና መከራማ ቢደርስብን እኮ እኛ አንችልም በእውነት አንዳንዶቹ እግዚአብሔር ምንም ሳይጎልባቸው ሃይማኖታቸውን የካዱት እግዚአብሔር ምንም ሳይጎልባቸው ነው ተኝተው የሚያድሩት የማያመሰግኑት እንዴ እግዚአብሔርን ለማመስገን መከራ መምጣት አለበት እንዴ እናንተ እንድትጸልዩ መታመም አለባችሁ እንዴ ገዳማትን እንድትጎበኙ ጸበል ቦታ እንድትሄዱ እግዚአብሔር እናንተ ቤት ውስጥ ጤና ማጉደል አለበት ሳትያዙ ነው እንጂ ማመስገን በእውነት መከራ ሳይደርስባችሁ ነው ማገልገል እኮ አለብን እግዚአብሔር እንድናገለግል አይደል የፈጠረን እግዚአብሔር አሁን በስንት ነገር አገልግለናል በእውነት ወገኖች እስኪ በምንድነው ያገለገላችሁ ቢላችሁ እግዚአብሔር በምንድነው ያገለገላችሁት በምንድነው ያገለግል ወይ ድንግልናችንን ጠብቀን አላገለገልነው አለበለዚያ ደግሞ ለአንዲት ሚስት ባል ሆኖ በጥሩ ትዳር ያገለግል ለአንድ ወንድ ሚስት ሆና መልካም ጋብቻ መስርተው አያገለግሉ ከዛም ካለፉ ደግሞ መነኮሳት ሆነው መስቀሉን ተሸክመው አክሊለ ሦኩን ደፍተው ሁሉ ጊዜ መከረኞች ሆነው መከራውን ያሰው ያገለግሉት በምንድነው ያገለግልነው በእውነት እግዚአብሔር አሁን አገለግልነው ብንባል በምንድነው ያገለግልነው ልንል እንችላለን ብፁዓቱን ተተነዋል አስራት በኩራት ነበር አንዱ አገልግሎት አስራት በኩራቱን ተተነዋል በምንድነው ያገለግልነው እውነት መናገር ነበር አንዱ አገልግሎት እውነት መናገር ነው ይሄው ተጣማለው ግፋት ነው ካንደበታችን እውነት ወጣ ያውቀው መልካም ጠባይ ነበር አንዱ አገልግሎት መልካም ጠባያችን ተቀይሯል በምንድነው ያገለግልነው እግዚአብሔር እናንተ ቤት ውስጥ እግዚአብሔር በምንድነው የተገለገለው ወገኖች ተዘምራላችሁ ዶችን ተመግባላችሁ እግዚአብሔር በምንድነው ያገለገለው ታዲያ በመጨረሻ ወደ ጌታ ደስታ ግባ ለመባል ምን ይዘን ነው የምንቀርበው ወገኖች እግዚአብሔር ፊት እኮ ነው መክሊቶች ብለን ይዘን የምንቀርበው ነገር መኖር አለበት እኛ እኮ ከዚያ ክፉ ማራበሰን ያችን የተሰጠችንን መክሊት እንኳን ይዘን አልተገኘንም ማትረፉ ይቅርና ያችን ራሷን ያጠፋን በጣም ብዙዎች ነው ያችን ራሷን እንኳን መጠበቅ አልቻሉም ሃይማኖታችንን እንኳን መጠበቅ ያልቻሉ ብዙዎች ነው ብዙ ሰው ሃይማኖቱን እንኳን ይጠብቃል ይተራጣል ያወዛውዛው ነፋስ በቀኝ በኩል የሆነ ትምህርት ሲሰማ ወደዛ ይሄዳል በግራ በኩል የሆነ ትምህርት ሲሰማ ወደዛ ይሄዳል የራሱ የሆነውን አያውቀው የሃይማኖታችንን ትምህርት እንኳን በደንብ ለይቶ ማወቅ ይገባል ወገኖች ምናመልከው አምላክ በደንብ ለይቶ አጥርቶ ማወቅ ማመን ይገባል እነዚህ አገልጋዮች በጥቂቱ ስለታመኑ በብዙ የተሾሙት አሁን ይሄ ይደንቃቸዋል በጣም ጥቂት እኮ ነው ይሄ በምድር ላይ ያገኘነው ስጦታ በጣም ትንሽ ነው ይሄ ውበት ይሄ ቁንጅና በጣም ጥቂት ነው ከዚህ በላይ ውበት አለ ዛሬ በውበታችሁ የምትደሰቱ በውበታችሁ የምትመኩ ሰዎች ከዚህ በላይ የምትጓዙበት ዘመን አለ
የምትፈቁበት እንደ ፀሐይ የምታበሩበት እንደ ፀሐይ የምታበሩበት ጊዜ አለ። ክርስቶስን የምትመስሉበት ዘመን አለ። ከዚህ በላይ ውብ ሆናችሁ የምትታዩበት ዘመን አለ። ይሄማ ያልፋል፣ ያረጃል። ያውም ስንት ተከፍሎበት የመጣው ውበት ይሆናል አይደለም? ለውበት የሚወጣው ስንት አይደለ? በዚህ ዘመን በዚህ አለ እግዚአብሔር በሰማይ የሚሰጠን ውበትና ጸጋ በጣም ልዩ ነው። እንደ ፀሐይ ጻድቃን የሚያበሩበት መንግስት አለው እግዚአብሔር። በዚያ ሊያኖረን የፈለገው ይሄ በጣም ትንሽ ነው። እግዚአብሔር የሰጠን በጣም ጥቂት ነው ሊፈትነን። በዚህ ብንታመን ሌላ ትልቅ ስጦታ ሊሰጠን ማለት ነው። ይሄ ዓለም በጠቅላላው ድፍን ዓለም ቢሰጣችሁ በጣም ጥቂት ነው። ዓለም በሙሉ የእናንተ ቢሆን በስልጣን የሚበልጣችሁ የሌለ፣ በሀብትም የሚበልጣችሁ የሌለ፣ በዝና በክብር የሚበልጣችሁ የሌለ፣ በውበት በቁንጅና የሚተካከላችሁ የሚበልጣችሁ የሌለ ብትሆኑ እንኳን በጣም ትንሽ ነው የዓለም ወገኖች። ከዚህ በላይ ሌላ ትልቅ ስጦታ እግዚአብሔር ያዘጋጀልን ስጦታ አለ፣ ጸጋ አለ። ወደ ጌታ ተድላ ደስታ መግባት ተሰጥቶናል፣ ተፈቅዶልናል። ያንን ነው የምንጠብቀው። በዚህ ዓለም መራራነት አታማሩ ወገኖች። በዚህ ዓለም ጣፋጭነትም አትደሰቱ። የዚህ ዓለም ጣፋጭነቱም ይመራል፣ የዚህ ዓለም መራራነቱም የሚጣፍጥበት ዘመን ይመጣል። እግዚአብሔር መንግስቱን በሰጠ በገለጠ ጊዜ ይሄ ሁሉ ነገር ይሻራል። በዚህ ዓለም የሚመር ነገር የሚመር ህይወት ሊያጋጥማችሁ ይችላል። ግን እግዚአብሔር የሰጠን ቃል አለ። ወደ ጌታ ደስታ ግባ ነው የተባልነው። እዚያ የምንገባበት ዘመን ስላለ እዚያ ዓለም ላይ ብናዝንም ብንተክዝም እንኳን ጌታ ለሚሰጠን ተድላ ደስታ መዘጋጀት ይኖርብናል ወገኖች። ለሚመጣው ደስታ ራሳችንን ማዘጋጀት፣ ከሚመጣው ደስታ እንዳይለየን፣ እንዳያጎለን፣ እንዳያርቀን መትጋት ያለብን ለዚያ ነው ወገኖች። በዚህ ዓለምማ ጧት ብትደሰቱ ማታ ታዝናላችሁ። በዚህ ዓለም በመብል በመጠጥ ብትደሰቱ የበላችሁት የጠጣችሁት ደግሞ ጤና ነስቷችሁ እንደገና ታዝናላችሁ፣ ትቆዝማላችሁ። በዚህ ዓለም አዲስ ሙሽራ ግብታችሁ ብትደሰቱ ታረጁና እንደገና ደግሞ ታዝናላችሁ። የሙሽርነት ቀን ያልፍና ሁሉም ነገር ይቀራል። በዚህ ዓለም ሀብት አግኝታችሁ እንኳን ብትደሰቱ ሁሉ ነገር እንደገና ደግሞ በማጣት ይተካና ይቀየርና እንደገና ደግሞ ጌታ የሚሰጣችሁ ደስታ አለ በሰማይ የተዘጋጀ። ለዚህ ነው በቅዱስ ወንጌል ወደ ጌታ ደስታ ግባ የተባለው። ለዚህ ነው ወገኖች ወደ ጌታ ደስታ ግባ። እስኪ በሉላችሁ ወደ ማን ደስታ? ምን በል? እንዴ ያለ አምላክ እኮ ነው ያለው በእውነት የራሱን ደስታ የሚያካፍለን የሱን የማይጎልበት ለኛ ስለሰጠን ከራሱ ደስታ በራሱ እንድንደሰት ያደረገን በእውነት ሰጥቶን መስዋዕት አይደል? አሁን ባለጠጋ ዘመድ ቢኖራችሁ እኮ ገንዘብ ሰጥቶ ነው አይደል የሚያስደስታችሁ? ራሱን ሰጥቶ የሚያስደስታችሁ ባለጠጋ ዘመድ አላችሁ? በእውነት እግዚአብሔር ግን በሱ በራሱ ነው እንድንደሰትበት የሚያደርገን። በዚህ ዓለም በጣም የታወቀ ባለሀብት ዘመድ ቢኖራችሁ ገንዘብ ሰጥቶ ጎጆ ያወጣችኋል እንጂ ቤቱን ያካፍላችኋል፣ ቤቱን ይሰጣችኋል። ጌታ ግን ወደ ራሱ ቤት እሱ ወደሚኖርበት ዓለም ነው ግቡ የሚለን። ግባ ወደ ጌታ ተድላ ደስታ። ተሾም ተሸለም ምን ባለው እዛው ወደ ራሱ እሱ ወዳለበት እኮ ነው የምንገባው ወገኖች። ከዚያ በኋላ የሚቆጠር መክሊት አይደለም የሚሰጠን። የሚቆጠረው መክሊት በዚህ ምድር ነው ያለው። ከዚያ በኋላ የሚሰጠን መክሊት የሚቆጠር አይደለም። ለዚህም ነው ሳይቆጥር ዝም ብሎ ጌታ ወደ ጌታ ደስታ ግባ ያለን። ለዚህ ውስተ ፍስሐ ለእግዚእከ ወደ ጌታ ደስታ ግባ ነው እንጂ ያለው የደስታውን አይነት እንኳን አልነገረውም፣ አልተናገረም። ከዚያ በኋላ ያለው የሚቆጠር ጸጋ አይደለም ነው የሚሰፈር አይደለም። መጻሕፍትም አልነገሩንም ከዚያ በኋላ ያለውን ደስታ። ሰው በቃሉ ሊናገረው በህሊናው ሊያስበው አይችልም ከዚያ በኋላ ያለውን ደስታ። የማይቆጠር ጸጋ ወዳለበት ህይወት የምንገባበት ዘመን ስላለ ለዚያ እንድንዘጋጅ አምላካችን እግዚአብሔር ይርዳን። በዚህ ዓለም ባለን ነገር ሳይሆን የምንደሰተው እግዚአብሔር በሚሰጠን ነገር እግዚአብሔር በሚሰጠን ደስታ ነውና እግዚአብሔር በእውነት በቃሉ እንድንደሰት ስጋውን ደሙን ተቀብለን እንድንደሰት
በቃሉ የሚደሰት ስጋውን ደሙን በልተን የሚደሰት ሰውነት ለሁላችንም ያድላል እንደው ስጋውያንንና ስጋዊ ነገር ሲደረግልን ብቻ ስለምንደሰት ነው ቃሉን በመስማት እንደመደሰት ያለ ትልቅ ነገር ስለሌለ በእውነት ወገኖች ቃሉን በመስማት የምንደሰትበት ዘመን ሲመጣ ነው ጥሩ ክርስቲያን ሆነ የሚባለው አይጊዜ ጥሩ ክርስቲያን ማለት የእግዚአብሔርን ቃል ሲሰማ ደስ የሚለው ጥሩ ክርስቲያን ማለት ስጋውን ደሙን በተቀበለ ጊዜ በዚያ ደስ የሚለው ጥሩ ክርስቲያን ማለት በጎ ስራ የሰራ ቀን ደስ የሚለው ሰው አንዳንዱ እኮ ወንድሙን ገሎም ደስ የሚለው እንደው ልክ እንኳን ነገርኳት ብላት ሄዳለች ወገቧን ትይዝና ስትሳደብ ቆይታ ስትሄድ ቅቤ ጠጣች ያህል ነው ደስ የሚላት እንደው ጠላቱን የሰደቡለትም ሰው እንደው ቅቤን ያጠጣችን ዛሬ ይላል በስድብ ደስ የሚለን በእውነተኛ እኮ በጣም እናሳዝን ሰዎች በስድብ ደስ በኃጢአት ደስ የሚለን እንደኛ ሰው ይላል በኃጢአት ከመደሰት ወጥተን በጽድቅ ደስ እንዲለን አምላካችን እግዚአብሔር ይርዳን ስላስተማረን ስለመከረን ለሁሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ